ሄድ ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ ሀቢባ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም? ለሳውዲ ኤምባሲ የተጻፈው ኖርማል ይሄን ነገር ለማጥራት ይኸውልሽ፣ አሁን የዚህን ፋርዘር ከመሄድ ከሚለው አንጻር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ የልጆቹንም ችግርና አይናቸውን ትክክለኛው መሐሌት ላይ ማሳረፍ አለባቸው። እሷን መፈለጉና መፈለግ ላይ ነው ሁላችንም መዝመት ያለብን የሚለውን ነገር ነው። ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለሁም ብለሽ ኮንፈርም ልታደርጊ የምትችይባቸውን ነው። አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል፣ ብዙ ሊሆን ይችላል። ግን ይሄን ማድረግ እችላለሁ፣ በዚህኛው ደግሞ ኮንፈርም ላደርግላችሁ እችላለሁ ብለሽ እንትን ብትይ ሞር የሚለውን እሳቤ ነው እኔ አሁን ጥያቄ ይዤ ተመሳሳይ ለእኔ እኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ? ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል። ያለሁት ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል። እስቲ ፍቄ ኖርዌይ ጋር ሼር አድርጉለትና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ነው ያለችው። አዎ ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ሶሻል ቆይ ልንገርሽ፣ እኔ ያለሁት ሌላ ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ሀገር ባላንስ እንዲሆን አቡ ወይዬ ተስፍዬ ይቅርታ ሊያይ በጣም ይቅርታ። ባላንስ እንዲሆን መብረቁን እንጥራውና እንትን ይበል እሱም የራሱን ማስረጃ ይሄ ዲሲፕሊን በሆነ ወይ መጥቶ ሀሳቡን እንትን ቢልስ ማቅረብ ይችላል። በቃ በጣም አሪፍ ነው ሀቡዬ፣ በጣም ትክክል ሀሳብ ነው ያመጣው። ተስፍሽ ዲስፕሊን በሆነው የዚህ ቤት ጋር ተወጥ ቃላቶችን መጠቀም አይችልም። ዲስፕሊን በሆነው የምንወያዩ ከሆነ መፍትሄ ላይ እንደርሳለን። እሺ ሀቡዬ እስኪመጣ ድረስ አንዴ ሀሳቤን ልንገራችሁና ካላስፈለኩ እወርዳለሁ። እኔ ያለሁት አሁን ሌላ ከእሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ፣ ግን በእኛ ሀገር ህግ ለምሳሌ ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ መታወቂያን ላሳየው እችላለሁ፣ ፓሴን ምናምን፣ ግን መፈለጌን ሲታወቅ ነው። ካለ እንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊሱ ፓስፖርትሽን ማየት የሚችለው፣ መውሰድም መንካትም የሚችለው እና ይሄንን አሁን ያለችሽ የነንበራችንን በእኛ ሀገር አልፈቀድም። መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁን ማንም ማየት። ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እነዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ ሳንት ሳጂ ካንሼ ዶሃደን አንድ ራሱ ዋርኒንግ እንዳይሰጠኝ ይቀርታል። ያየሽ ፐርሰናል ፓስፖርት ዋርኒንግ ይሰጣል። እኔ አካውንት ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ ሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል። ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም፣ በ7 ወር መኖሪያ እንኳን ማደሪያ አይሰጣትም ከሪፊውጂ ውጭ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና በሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ ሜረንዳን ሳንት ያ ለቤታይ ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራም ነው በኢንተርኔት አሉ አይቻልም።
አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ ነገር ሊያምትዩ ይሄ ሁሉ ነገር መፍትሄ አይሆንም። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ እሄዳለሁ። ይኸውልሽ አይ ያንቺ ማየትም ለእኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰለሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ መብት አላቸው። ትልቁ መፍትሄ ይኸውልሽ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጦ ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን አትላኩ፣ ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄዶ ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡና መብረቁ ካወቁ መቼስ ብዙ ሰው አለ ኢትዮጵያ እዚህ ሀገር። ችግር የለውም። እናመሰግናለን። አመሰግናለሁ። እኔም ቻው። የሰው ምስክር ምናምን አያስፈልግም። የሚያስፈልገው ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጠ አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌድ ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በዲቴል በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛው ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብ ነው። ካልሆነ በስተቀር ኦፍ ኮርስ እነሱ ያላቸውን ማስረጃዎች ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለኛ ምንድነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስትጠይቁኝ ነው አለች። ምንድነው አሁን ለምሳሌ እኔ ነገሩ እንዲያማሆን እኮ ቀለል አይደል ሀቡዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው ማህሌት እንግዲህ አሁን ኖርዌይ ነው ያለችው። ቀለል እኮ ኤምባሲ ሄዳችሁ እሷን አስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ሊጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንስ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው፣ ያንን ላይሰንስ ማየት ስለፈለኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሂዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖርሽ ፖሊቲ ሊሆን ይችላል ዋሬቨር። እኔ ኢትዮጵያዊ አይደለሁም ብያችኋለሁ። ኖርዌጃን ነኝ። በኖርዌጃን ሲስተም በዚህ ሀገር በአገሬ ሲስተም ስጠየቅ ለነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን። ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምሯል። ምክንያቱም የሆነ ሀሳብ ራሱ ያስቀኝ ጀምሯል። ምን አንቺማ ሁኔታው ተመችቶኛል አስመሰለብሽ? አይመስለኝም። አሁንም ደግሞ ምን ይችላል እኔ በራሴ መንገድ አሁንም ቢሆን ብያችኋለሁ። አይ ሃቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርት ከሆነ አልክም እና ወደ ቀጣይ ሂዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊቭ ሚ
በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳይም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነ ይጥራውና ቀንድሞች ሳጂ እሱ ከሆነ አይደለም ሳጂ ፈቃደኛ እኔ ብያለሁ። አሁንም ብያለሁ። መብረቁ ላይ ሪስፔክት እስካልደረሰ ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። እኔ ማንም ሰው በቤቴ ትራሽ አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱን ይሰድብ ያውላቅ በጭራሽ እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ እኔ መንገድ ላይ ባገኘው ምንም አልለውም። መግባት ይችላል፣ መጠየቅ ይችላል የፈለገው። እስቲ እዚህ ያላችሁ ቤተሰቦች ምናልባት የሱንም እንትን እንድንሰማ ቀደምም ጠይቄው ነበረ። እዛ አንድ ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም ያቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም እናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ብጥሩትና እንትን በሉ እስቲ። ጊዜያችንን በጥያቄ ከምናባከን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም ብናሳይ ቀጥታ ኤምባሲ እንኳንም መኖሩን አወቅን፣ እንኳንም ኢትዮጵያ ውስጥ የኖርዌይ ቆንጽላ ጽሕፈት ቤት መኖሩን አወቅን። ለማመልከት ይቀለናል። መረጃዎቹን ስብስብ አድርገን ሄደን ሰብሚት አድርገን ኤምባሲው ጠርቶ ራሱ ፓስፖርት አይነቱ ከዚ ኤምባሲ በደብዳቤ እስካላለ ድረስ እኔ አላምንም። እናንተ እንዳላችሁት ኤምባሲ ራሱ በደብዳቤ ሳጂ ማለት ማህሌት አይደለችም ብሎ ኤምባሲ ኮንፈርሜሽን እስካልሰጠ ድረስ እንዳላችሁት ፓስፖርትም ፌክ ሊሆን ይችላል። እናንተ እንዳላችሁት ገንዘብ ያለው ሰው ፌክ ፓስፖርት ማሰራት ይችላል ብላችኋል በኮመንት። ህዝብ አይሳሳትም። ህዝብ ሁሌ ትክክል ነው። ስለዚህ ቀጥታ ወደ ህጉ ወደ ኤምባሲ ብንሄድ ላለሁ ሁሌም እንደምናደርገው ሚዲያ ላይ አውርተን ምንም ሳናመጣ ስንቀር ወደ ህግ እንደምንሄደው አሁንም ወደ ህግ እንሄድ ባይነኝ እኔ። አሁንም ራሱ ይሄንን ቀላል ሆነላችሁ። እንዲያውም በፊት ከምትጠራጠሩ በዚህ መፍታት ሳንችል ቀርተን ወደ ህግ እንሄድ ነው። ተስፍሽ ያውቃል። ብዙ ሚዲያ ላይ አውርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው እና እኔ አሁን የምለው ምንድነው ወደ ህግ ብንሄድና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና አለመሆኗን እኔ አይቻለሁ። እኔ አንድ ግለሰብ ነኝ እንዴ? ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ? እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን ሀቡ ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ አንድ ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላውቅም። ቀደም መብረቆ ቤት ብያለሁ። ማንኛቸውንም አላውቅም። ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሄደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም ሁለት ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ይቅርታ ስላቋረጥኩ ተስፍሽ ሀረርጌው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረኩትኝ። እኔ በጃጎል በድርጅቴ እነዚህ 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጌው ነው። እሱን አውራ ኦልሬዲ 57 ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው። እሺ
ኤኒዌይ መብረቁ የሚመጣ ነገር አይነት ነገር አልመሰለኝም። የሚመጣ ከሆነ ጊዜ ማባከን ነው እኮ የምናደርገው። ጥያቄ አሁን እንዳለችው ወደ ህግ እንሂድ። በቃ መረጃዎቻችንን ሰብስበን ወደ ህግ እንሂድ። እንዳልከው ሰዎቹን እናግዛቸውና ትክክለኛው መንገድ እንጠቁማቸውና ቀጥታ ወደ ህግ እንሂድ። ምክንያቱም ሁልጊዜም ተስፍዬ እንደምታውቀው በሀናም ጉዳይ በተለያየ ጉዳይ በሌላም ጉዳይ እንደዚህ ሚዲያ ላይ ጮኸን ምንም ማምጣት ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው አይደል? ስለዚህ አሁን ይህም ጉዳይ ሊፈታ የሚችለው በህግ ስለሆነ ወደ ህግ እንሄድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው። ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነምበር አላየሁም። ኦኬ፣ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን ለነበረን ጊዜ ሁሉ። እንግዲህ ወንድማችን ይመጣል ብዬ ጠብቄ ነበር። አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ የገባሁት ለነበረን ጊዜ ሁሉ እናመሰግናለን። ባለ ማስረጃና መረጃዎች ካሏቸው እኛም መንገዱን በማሳየትና በመርዳት የአቅማችንን አስተዋጽኦ እንወጣለን። በዚህ ብቻ ቴንኪው፣ አመሰግናለሁ። መስፍዬ በጣም እናመሰግናለን። ሁሌ ስለምታግዘን ስለምትረዳን በጣም ነው የምናመሰግነው። ምንም አይነት እርዳታም ከኔ ከፈለጋችሁ ልጆቹ ምንም አይነት እርዳታ ከፈለጉ እኔም አለው ተስፍዬ ንገሩኝ። በተረፈ ግን ሞር ኢንፎርሜሽን ያለው ተስፍሽ አረርጌው ጋር ነው። እሱ በድርጅቱ በህግ ስላስያዘው ጉዳዩን ጠይቀው ምን ላይ እንደደረሰ። እሺ፣ ሰላም ደሩ። ቻው። እሺ ተስፍዬ ሰላም። ቴንኪዩ ሳጂም መተሽ ምላሽ ስለሰጠሽን ጊዜሽን ስለሰጠሽን በጣም እናመሰግናለን። አይ ቲንክ ይሄ ስለዚህ ጉዳይ እዚህ ላለው ሰው እኔ መግለጽ የምፈልገው ምንድነው ሁሉም ነገር በህግ ያሳር ናት የሚል ሰው ማመን መብቱ ነው። አይደለች የሚል ሰው ማመን መብቱ ነው። በነገራችን ላይ ፖሊስ ላይ ማንም ሰው መጠቆም ይችላል። እኔ ማይክል ጃክሰን ጎረቤቴ ነው እዚህ እየዘፈነ ነው ብዬ መጠቆም ይችላል ነው። ያ ማለት ግን ነው ማለት አይደለም። ግን ስትሄዱ ግን ተጠርጣሪ አሁን እኮ ተጠርጣሪ ሲገኝ ፖሊስ ጋር ነው እንጂ የሚኬደው የሚጠረጠረው ሰው ጋር አይኬድም። አሰራሩ ራሱ እንደዛ አይደለም። እናንተ ናት ብላችሁ ካሰባችሁ ያለውበትን ቦታ የታወቀ ነው። ሂዶ ወደ ኤምባሲ እኔ ዶክመንቴን ሌጂቲሜት ላልሆነ ሰው አላሳይም፣ ለማይገባው ሰው አላሳይም። ከዛ በኋላ በእኔ አንድ ነገር ቢፈጠር አንድ ነገር ቢሆን ተጠያቂው እኔ ነኝ። ስለዚህ እናንተ ራሳችሁም አንድ ሰው መጥቶ ማስረጃ ይሄ እኮ ለዚህ ነው የምትበሉት። እሺ ይሄን ያህል ብርን የተበላችሁት ለዚህ ነው። የሆነ ነገር ስትሰጡ ያ ሰው ማስረጃ እንዳለው በትክክለኛ አካል ያ እንደሆነ ስታውቁ ነው ፓስፖርት፣ መታወቂያ ምናምን የሚሰጠው። አለበለዚያ ማንነታችሁን ነው እየሸጣችሁ ያላችሁት። በእናንተ ስም ፓስፖርት ሊሰራ ይችላል። እኔ ፓስፖርት ለሱ ብልክለት በኔ ፓስፖርት ሌላ ሰው ሊገባበት ይችላል። በሌላ ፎርጅድ ሆኖ ለሌላ ሰው ሊሰራ ይችላል። ከዛ በኋላ እኔ ምን ልሆን ነው? ይሄኔ አይደንቲቲ እኮ ነው ሉዝ የማደርገው። ይሄንን ነገር እኮ ነው በቅንነት የሚባለው። በቅንነት ተብሎ ራሱ ሲጠይቅ እናንተ በቅንነት ብላችሁ የምትጠይቁትን ራሱ ማወቅ አለባችሁ። በቅንነት ይሄ በቅንነት ውጪ አሳይ ቢለኝ ኦፍ ኮርስ በቅንነት እኔ ቤተሰቤን አደጋ ላይ ጥዬ በቅንነት ፓስፖርቴን ስልክ ለሱ አይባልም። ኢትዮጵያውያን በእናታችሁ እያደግን እሺ ሀበሾች